ቢያንስ ግን እንዴት ነው ስታይ ነው ባይ አናምን ደግሞ እንደምን በጣም ነው የምወደው። እሺ አዎ በጣም ነው የማፈቅረው። እኔም በጣም ነው የምወዳት። እኔ ደግሞ ማለት ነው ድሮ እንደጣልና እንደጥና ቁጭ ባሉ በእግዚአብሔር አትቀመጡ መኪና ላይ ቁጭ ብለን ነው ስለዚህ መቆሙን ፈለገ ነው እኛ መቆሙን ፈለገ ነው ደግሞ ከመጣን አልቀረ ነፃነታችን ወይኔ ነው ኧረ ለምን ትወጣለህ? እኛ ጊዜ አስሮናል ብለን የራሳችሁ ሁለታችሁ ጊዜ ማሳለፍ ከፈለ ኧረ እኛ ሞልቶናል ጊዜ ገና እንደገባ ወደ ቁም ነገሩ ገባንና ወንድምህ ደግሞ ናፍቆኛል። ስለዚህ ሊቀመጣ ነው ምን ተባብለን የመጣ ነው እሱ እሷ ከአንተ ጋር ጊዜ ማሳለፍ ፈልጋለች። ለዛ አውቃለሁ ቶሎ ደርሳችሁ እሺ ትናፍቀኛለህ። አይ አሁን እንኳን ስለታረቃችሁ አንድ ላይ ነው የምንወጣው። ይፋ ምሳ ሊጋብዘኝ ይፈልጋል። ከፈለግም ቡና ልንጠጣ እዚህ እንመጣለን። ስለዚህ ምሳውን እንጋብዝለት። ለአንድ ቀን ነው ምሳው ያንተ ሀሳብ ነው? አዎ እውነት ኢንቨርታይን ስለተቀበልሽ ምሳ ነገር ተቀባይ ሆኖ ግን አንበላም ብሎ ነበረና ይቅርታዬን ከተቀበልሽ ተቀብያለሁ በላለን የፈለግሽው እሺ እኛም የምንፈልገው እሱን ነው። እና የኔ ውድ ደስ ብሎኛል እንደዚህ ደስተኛ ሆነሽም ስላየሁሽ። እንዴት ነው ያንቺም ደስታ ለየኔ ደስታ ነው ገባሽ? ስለዚህ እንደዚህ በወንድሜ እንደዚህ መሆን በራሱ ለእሷን ጭንቀት ነው ያወረድኩላት እያስባል። ምክንያቱም ያው እኔ አንተ ወንድምና እኔ እሷን አለመቀበሏ ብዙ ነገር ያስጨንቃታል ብዬ አስባለሁ። እና አሁን ግን መቀበሏ ያው የሆነ ሸክም ያቀደልኩላት ይመስለኛል። ቀሉኝ እንዴት ነው አሁን በአብርሃም በኩል እንደውም ጊዜም በደንብ አውራታለሁ እንዲተፈጠረ ብዬ ይሻላል ከአንተ ጋር ካለኝ ቅርበት ይልቅ ዳዊትን ምናምን በደንብም ባላወራቸው ማለት ነው። ደግሞ እናንተ ወጣት ነንና እንዳው አብርሃም ሲያስቸግር በቃ እሞክራለሁ። እሺ በእግዚአብሔር በዚህ ያቋቁሟችሁ እኮ እንደቁማ ዛሬ ድንቁ